ሰርግ ላይ የተፈጠረ ነገር ምንድነው የምናየው? ቲክቶከር ዩቲናስ 1 ሚሊዮን ፎሎወር በማግኘት ታሪክ ሰርታለች። በዚህ መልኩ ነው እንግዲህ ያማጣች የተንቆራጠጠች የተቀበለችው። ከአድናቂዎቼ 5 ብር ሰብስቤ ፊልም እሰራለሁ ያለው ተዋናይ አነጋጋሪ ሆኗል። ኧረ እባክሽ ለሳቅ ለጨዋታ ለመማር ከመጡ ወደ አሽሩካ ቻናል ገብተው ይቀውጡ የምላችሁ የናንተ አሽሩካ ነኝ። እንዴት ናችሁልኝ? ሳምንቱ እንዴት አለፈ? እግዚአብሔር ይመስገን ሁሉ መልካም ጥሩ ነው። እኔ ጋር ዛሬ ፈታ የምንለባቸው ቪዲዮዎች ይዤላችሁ መጥቻለሁ። ወደ ቪዲዮቹ እናልፋለን። መልካም ቆይታ ይሆንላችሁ። አሽሩካ የምርጦች ምርጫ ይቀጥላል። ለእስክስታ ትልቅ ፍቅር ሲኖረ እስቲ ጎሽም ነካ እያረገው ነው እንግዲህ ያው ሀገራችን እየጎበኘ ነው። በነገራችን ላይ ሀገራችን በዓለማችን ላይ ሊጎበኙ ከሚገቡ 5 ሀገራት ውስጥ አንዷ ነች በሚል ያው በዚህ ዓመት አሪፍ ደረጃን አግኝታለች ማለት ነው። ይመቻት ኢትዮጵያ። እንዴት ነው ጥምቀት ዘንድሮ ጎንደር ፈታ የሚባልበት እንደሚሆን ይጠበቃል። እንግዲህ እንደ ወትሮዋ ኧረ እባክሽ ኧረ መታፈሩ ነው። እሺ እናትዋ ጎንደር በአስቻለው ፈጠነ የተዜመ ዜማ ነው። በዚህ ሳምንት ከተለቀው ዘፈኖች የተመቸኝ ነው። ከክሊፑም ደስ በሚል ሁኔታ የተሰራ ነው። ሀገርኛ ባህላዊ ነገሮችን በደንብ ያሳየ ነው። ሰብ በርቱልን ያዛ ረቀጣ ቲክቶከር ዩቲናስ 1 ሚሊዮን ፎሎወር በማግኘት ታሪክ ሰርታለች። በኢትዮጵያ ውስጥ እስካሁን ድረስ በተለይ ኢትዮጵያ ውስጥ ሆኖ ቲክቶክ እየሰራ 1 ሚሊዮን ፎሎወር ያገኘ የለም። ይህንንም ለመጀመሪያ ጊዜ በማሳካት ነው እንግዲህ ቲክቶከሯ ይህን ሪከርድ ለመያዝ በቃችው። አክብረዋለች። እንመልከት። በዚህ መልኩ ነው እንግዲህ ያማጣች የተንቆራጠጠች የተቀበለችው። 1 ሚሊዮን የሞላችበትን 999971 ይላል 993 995 996 1 ሚሊዮን አላመነችው። በጣም ኤክሳይትድ ሆናለች። ቲክቶከር ዩቲናስ ኮንግራጁሌሽን ብለናል። በብዙ ጥረት ነው ወደዚህ ምዕራፍ የመጣቸው። በተለይም ደግሞ ከአለባበስ ከሃይማኖታዊ ነገሮች ምናምን ጋር በተያያዘ መሀል ላይ ቀላል ማይባል ፈተና ገጥሟት ነበረ። ያው እንግዲህ እነዛን ሁሉ ጊዜያት አሳልፋ ነው እንግዲህ ወደዚህ ስኬት የመጣችው። በዚህ አጋጣሚ ስለ ቲክቶከሮች ለማውራት በተለይ ኢትዮጵያ ቲክቶከሮች ደስ የሚለኝ ነገራቸው ይሄ አብሮ መስራት አይቻልም አብሮ መብላት ነው እንጂ የሚባለው የኛ ያለው ባህል እነሱ ጋር ለየት ያለ ነው። ይተባበራሉ። መተባበራቸው እሱ ነገራቸው በጣም ደስ ይለኛል። ያው ብዙ አላስፈላጊና ይሄ ባህላችን ጋር ምናምን እንትን የሚሉ አስቀያሚ ነገሮች የሚሰሩ ልጆች እንዳሉ ሆኖ እንደዚህ አሪፍ የሚሰሩ ልጆች ደግሞ ይሄ መተባበራቸው በጣም ደስ የሚልና ለብዙዎቻችን አርአያ የሚሆን ነገር ነው። እናም ለዚህ መተባበራችሁ ላይክ ገጭቼ አልፋለሁ። ሰርግ ላይ የተፈጠረ ነገር ምንድነው የምናየው? እስቲ አቶ ወርቁ አይተ ነው። እሺ ወጣ። እሺ ወጡ እንዳለ ኮብላ ይገኛሉ። እሺ ሸላላ ቀራርቶ ነው ያ እስቲ የታለ ተወርቁ አይተነው ባለሀብት ምናምን መስሚያ የላቸው
ባለሀብቶች እድሜያችሁ እንዲረዝም እንደዚህ ፈታ ብትሉ ይሻላል። የምር ትልቅ ምክር ነው፣ ተግባራዊ ምክር። ወኔዎት ብቻ ይበቃል። ደስ ይላል። የሆነ ባህላዊ ቫይብ ምናምን ሰርግ ላይ ጥሩ ነው። ይሄ በጣም ደስ የሚል ነገር ነው። ተመችቶኝ ከውስጥ ፈንቅሎ ሲወጣ ያው ሁላችንም የሀገራችን ያለንን ፍቅር ምንገልጽበት መንገድ አለን። እሱ ደግሞ ናፍቆቱን የሀገሩን ያለውን ሁኔታ ሁሉ በዚህ መልኩ ሲገልጽ ነው የተመለከት ነው። ዋው እንዴት አያችሁት? ወንድማችን ለሀገሩ ያለውን ፍቅር የገለጸበት መንገድ። በስደት ያላችሁ ሀገር ውስጥ መሆናችሁ የሀገር ፍቅር ሚያንተከትካችሁ ይሄ ነው በቃ የሀገር ፍቅር። ሁሉም የራሱ መንገድ አለው ስለ ሀገሩ ያለውን ፍቅር የሚገልጽበት የሚያሳይበት መንገድ። ይህ ወንድማችን መንገድ ግርም ስላለኝ ነው። እና ደግሞ የድሮ ዘፈን ስለ ሀገር እንዴት ነው ውስጣችን ነው የሚኮረኩሯ ነው አይደበበ አቦ በናታችሁ ከአድናቂዎቼ 5 ብር ሰብስቤ ፊልም እሰራለሁ ያለው ተዋናይ አነጋጋሪ ሆኗል። አርቲስት ሄኖክ ወንድሙ ነው ይህንን አነጋጋሪ ተግባር እየፈጸመ ያለው። እስቲ ትንሽ ስለ ኢትዮጵያ ፊልም ኢንዱስትሪ እናውራ። መቼ ነው በነገራችን ላይ ለመጨረሻ ጊዜ የኢትዮጵያ ፊልም የተመለከታችሁት? ዩቲዩብ ላይም ሆነ በተለያየ መንገድ። በበኩሌ የኢትዮጵያ ፊልም እመለከታለሁ፣ አልፎ አያለውኝ። በተለይ ግን ማየው ፊልም ቤት ተሰልፌ ሄጄ ምናምን እንደዛ አይነት ልምድም የለኝም ከሀገር ውጭም ስለነበርኩኝ። ግን ኢንተርኔት ላይ የሚለቀቁትን አያለውኝ። ኢትዮጵያ ፊልም ኢንዱስትሪ ተቀዛቅዟል የሚል ነገር እየተወራ ይገኛል። ይህንን ችግር ደግሞ ለመፍታት አርቲስት ሄኖክ ወንድሙ ሀሳብ አለኝ የሚል ነገር ይዞ ተነስቷል። በሶሻል ሚዲያ ላይ እያደረገ ያለው እንቅስቃሴ ይህ 5 ብር ጀምሮ በመሰብሰብ ፊልም እሰራለሁ ያለበት እንቅስቃሴ አነጋጋሪ ሆኗል። በርታ ከጎንና ያሉት አሉ። አንዳንዶች ደግሞ እንዴት ይህን ያክል ባለሙያ ሆነ ገንዘብ ትጠይቃል ትለምናለህ የሚል ነገር አስተያየት ሰጥተውኛል እያለ ነው። የሆነው ሆነና አርቲስቱ ገንዘብ በማሰባሰብ ፊልም ለመስራት ዝግጅት እያረኩ ነው ሲል ተናግሯል። ያው አሪፍ ነው ሀሳቡ። እንደ አዲስ ሀሳብ ጥሩ ነው። ምክንያቱም ዝም ብሎ ከማየት አንድ ነገር መስራት ትልቅነት ስለሆነ ጥሩ ነው ብዬ አስባለሁ። ግን በአጠቃላይ ኢትዮጵያ ፊልም ኢንዱስትሪ መቀዛቀዝ አሳይቷል እየተባለ ይሄ ምክንያቱ ደግሞ ተመልካቾች የሚፈልጉትን አይነት ፊልም እያገኙ ስላልሆነ መመልከት አቁመዋል፣ ቀንሰዋል የሚል ነገር አለ። አከራካሪ ጉዳይ ነው። ያው ከኔ በላይ መቼስ ባለሙያዎቹ ያውቁታል። ነገር ግን ዩቲዩብ ላይ ደግሞ ሲመጣ አንድ ፊልም አንዴ ከተለቀቀ በአንድ ቀን ሁላ 1 ሚሊዮን እየታየ ያለበት ሁኔታ አለ። ስለዚህ ተመልካቹ በአካል ከመሰለፍ ወደ ኢንተርኔት ዞሮዋል ይሆነና የሚል ጥያቄ ነው። በዛ ላይ ደግሞ የዩቲዩብ ፊልሞች የሚል ነገር ተፈጥሯል። ይህም ደግሞ በአርቲስቶቹ መካከል ትንሽ ኳሊቲ የወረደ ስራ እየተሰራ ነው የሚል አጨቃጫቂ ጉዳይ ተፈጥሯል። ብዙ ነተርኮች አሉ እዛ አካባቢ። ብቻ ይህም ሆነ ያ አርቲስት ሄኖክ ወንድሙ ይህንን ነገር ለማድረግ የተነሳሳውበት ምክንያቱም ተመልካቹ የኔነት ስሜት እንዲሰማው ወደ ፊልሙ እንዲመለስ ነው የሚል ነገር አለ። በአንድ በኩል ያው ለፊልም ስራ ገንዘብ የሚከፍሉ ፕሮዲውሰሮች የሚጠብቁትን ገንዘብ እያገኙ ስላልሆነ ጥሩ ገንዘብ እየመደቡ አይደለም የሚል አከራካሪ ነጥብም ይነሳል። በሌላ በኩል ደግሞ ስናይ አንዳንዶች ፊልም ላይ ገንዘብ ያፈሱና ያገኙትን ገንዘብ ትርፉን ይዘው ሄዱና ሌላ ነገር ላይ ያውሉታል። በዚህ በኩል ደግሞ ቀጣይ ስራዎችን ለመስራት የሚያስችል ገንዘብ እጥረት ያጋጥማል። እውነቱን ለመናገር ሌላው ደግሞ አሰልቺ የሆነ ተደጋጋሚ ነገር የማየትም ነገር አለ። በቃ ኢትዮጵያ ፊልም ካየ መጀመሪያውን ስታይ መጨረሻውን ታውቋለህ የሚባል ነገርም ብዙ ትችት የሚቀርብበት ጉዳይ ነው እና ይሄም ሆነ ይሄ ተቋቁሞ ነው አርቲስቶች ደህና ፊልም ለመስራት የሚጥሩ አሪፍ ከትውልድ የሚሻገሩ። ለማንኛውም አርቲስት ሄኖክ ወንድሙ ይህንን ነገር ለመጋፈጥ ከፊት ቆም ያለው ያለ ነው። የተለያዩ ሰዎች ድጋፍ ያደረገው ነው። ጎፈንድሚ ላይም
እንቅስቃሴ እያደረገ ይገኛል። እንግዲህ አድናቂዎች ነን የምትሉ አለን ለምትሉት ያው ሳፖርት በማድረግ እስከ መጨረሻው የሚመጣውን ነገር አብሮ መጋፈጥ ነው የሚል ነገር መልእክት አስተላልፏል። ይህንን ሀሳብ የሰጠው ኢቢሲ ላይ ነው። በእርግጥ ለኢትዮጵያ ሲኒማ ኢንዱስትሪ ብዙ እድሎች እየመጡ ነው። ለምሳሌ እነ አቦል ቲቪ ምናምን የተለያዩ ቲቪዎች መከፈት፣ እዛ ላይ ፊልም መታየት እና ኢቢኤስ ሲኒማ ገለመሌ እንደዚህ ብዙ ፊልምን ሰዎች ከቤታቸው ሆኖ እንዲመለከቱ እድሎች እየተመቻቹ ስለሆነ ምናልባት ሰው ሄዶ ተሰልፎ ምናምን የሚያይበት ነገር የቀነሰ ይመስለኛል። ኢንተርኔቱም ሶሻል ሚዲያውም ዩቲዩቡም ምናምን ያለው ዌብሳይት ላይም አፕሊኬሽኖች በመስራት የተለያዩ ነገሮች ሰው ላይ ደግሞ ቢመጣለት ምናልባት ያው ዘመኑ እየተቀየረ ስለሆነ ሰልፍ የትየለሌ ሰልፍ ተሰልፈ ፊልም የምታይበት ጊዜ ያው የቀነሰ ነውና በበኩሌ አሁን እኔ ፊልም ሳይ ኔትፍሊክስ በቃ ይቀለኛል። እዛ ላይ የፈለኩትን ነገር ያለው ምናምንና ትውልዱ ወደዛ ነገር እየመጣ ስለሆነ ባለሙያዎችስ ቆም ብላችሁ ማስተዋሉ ቢጨመርበት እና እዚህ ጋር ደግሞ ያለውን ክፍተት ለመዝጋት ትብብር ቢኖር ለማንኛውም መልካም እድል እንመኛለን። ሀሳባችሁ ምንድነው? ኢትዮጵያ ፊልም ላይ ይስተካከል ይሻሻል የምትሉት በዚህ አጋጣሚ ኮሜንት አድርጉላቸው። ይመቻችሁ። መልካም እድል። ለሄኖክ ወንድሙ ብያለሁ። በአጠቃላይ አሁን ላይ በተለይ እንደዚህ አይነት እንቅስቃሴ ማድረግ የምትፈልጉ ዩቲዩብ ይሻላል። ቲክቶክ አጫጭር ነገሮችን በአንድ ጊዜ ከመቅጽበት ፌመስ መሆን የምትፈልጉ እንደዚህ አይነት አርት ነገር መስራት የምትፈልጉ ለእናንተ እሱ ላይ ትኩረት ብታደርጉ ደስ ይለኛል። ዩቲዩብ ትንሽ ኢነርጂ ይፈልጋል፣ ጊዜ ይፈልጋል እና ያው ቀስ እያላችሁ ደግሞ ወደ ዩቲዩብ መምጣት ብትችሉ ጥሩ ነው። በተለይ አዳዲስ ጀማሪዎች ይህን ነገር ብትጠቀሙት ጥሩ ይመስለኛል። ከዛ ባሻገር ቲክቶክ በጣም አመሰግነው ነገር በተለይ እህቶቻችን በጥበብ ዓለም ውስጥ ለማለፍ የተለያየ ነገር ውስጥ ያልፉ ነበረ። በፊት በተለይ ከወንድ ጋር በተያያዘ የተለያየ ነገር ይደርስባቸው ነበር፣ በቃ ፌመስ ለመሆን። ይህንን ነገር ቁርጥ ያደረገው ነገር ቲክቶክ ነው። በ8 ሰከንድ በሰራችው ቪዲዮ አንዲት ሴት ልጅ ፌመስ ልትሆን ትችላለች። ይህም ደግሞ በሰዎች ዘንድ ታይታ የተለያየ የስራ እድሎች ይመጡላታል፣ ወደዛ ትገባለች ማለት ነው። እና በተለይ ከዚህ ጋር ያለው ነገር በጣም ነው ደስ የሚለኝ። ብዙ ታለንታቸው መጠቀም ያልቻሉ ልጆች እድሉን ያገኙበት ስለሆነ የአፕሊኬሽን አሪፍ ነው። የተበላሸ መንገዱ ያላችሁ ደግሞ ተስተካከሉ ማለት ብል ደስ ይለኛል። ካሹካ ቻናል ለዛሬ ያቀረብኩላችሁ ይህን ይመስል ነበረ። በቀጣይ አዝናኝ አስተማሪ ፕሮግራሞች እንገናኛለን። ባላችሁበት መልካም ደስ የሚል ሁሉ እንዲሆንላችሁ እመኝላችኋለሁ። ሀገራችን ዳሯን እሳት መሀሏን ደግሞ ገነት አድርጎ በሰላም በጤና በፍቅር ይጠብቀንላችኋለሁ። አሹካ የምርጦች ምርጫ ትሉኛላችሁ፣ እኔም ተቀብየዋለሁ። ስላተላችሁ ምርጫችሁ ስላደረጋችሁ ሁላችሁንም ከልብ አመሰግናለሁ። የቀጣይ ሰው ይበለን።